ሚስ አንደርስታንዲንግ ይታያል በሰዎች ዘንድ ማለት ነው። በተሳሳተ መንገድ ወንጌል የሚተረጉሙበት የሚረዱበት መንገዶች አሉ። በተለይ እኛ ባለንበት በዚህ ኢራ ማለት ነው በዚህ ዘመን እንግዲህ በዚህ መጽሐፍ ቅዱስ ወንጌልን በሚነግረን ልክ በሚነግረን መንገድ ወንጌልን መረዳት ህይወታችንን ነፃ እና ወንድሞቻችን እንዳሉ ወንጌል ኃጢአተኞችን ለማዳን የእግዚአብሔር ልጅ ኢየሱስ ክርስቶስ እንደመጣ የምናበስርበት መልካም ዜና ጉድ ኒውስ ወይም የምስራች ቨርስ 6 ይመልከቱ። ሉቃስ 2:10 ምንድነው የሚለው? ያንብቡ። መልአኩም ከፍ ባለ ድምፅ ደክማችኋል እንዴ? ደክማችኋል ገና ከጠዋቱ 3 ሰዓት ላይ ኢየሱስ ጌታ ክብር ለኢየሱስ ይሁን። እስቲ አንብቡ አንድ ላይ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና መድኃኒት የሆነ ኢየሱስ ጌታ ወንድማችን ወንጌላዊ ደጉ እየተናገረ እንደነበረው ማለት ነው መድኃኒት ተገኝቶልሃል የሚባል ነገር ለረጅም ዘመናት ለበሽታው እየተሰቃየ ላለው ሰው መፍትሄ ላጣው ሰው ነፃ የሚወጣበትን መንገድ አጥተው ለረጅም ዘመናት ሲንከራተት ለኖረው ሰው ድንገት ሄደ ሳፕራይዝ የሚታረግ አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ሲጩና ወንጌል የምስራች ነው በሉ። ወንጌል የምስራች ነው። አሁን ከዚህ ባለ ድምጽ ነቀቃል እንደ ሚሽነሪ ተናገሩ። ወንጌል የምስራች ነው በሉ። እስቲ ወንጌል የምስራች ነው። ክብር ለጌታ ለኢየሱስ ይሁን። አሜን። ወንጌል ምንድነው? የምስራች ነው። የምስራች ነው ወንጌል። ዋው! እርሱም ምን ብለን የምናወራበት መድኃኒት ተገኝቶላችኋል፣ መድኃኒት ተወልዶላችኋል ብለን የምናወራበት በዚህ ስፍራ ላይ መላእክቶች ወይም ገብርኤል መልአኩም የሚለው ገብርኤል ነው። አምሳል የሚባለው ገብርኤል ነው። መልእክት ከእግዚአብሔር ዘንድ ይዞ የሚመጣ እና ለእረኞች የተናገረበት ኢየሱስ ክርስቶስ በተወለደበት ሌሊት በዛች ሌሊት ሜዳ ላይ በጎችን እየጠበቁ ያደሩ እረኞች ነበሩ። ለነዛ ተገልጦ በብርሃን ሲገለጥ ፈሩ፣ ደነገጡ። ለምን ትፈራላችሁ? ኢየሱስ ጌታ ለዘላለም በፍርሃት ባርነት ውስጥ ከኖራችሁበት ነፃ የሚያወጣው መድኃኒት ተወልዶላችኋል። አትፍሩ። አሜን። ኢየሱስ ጌታ አሜን። አንድ ሰው እስቲ በፊትነት ሮቆ ዕብራውያን 2:14 የሚያነብ በፊትነት ከፍርሃት አንጻር ኢየሱስ ጌታ አትፍሩ። ዋው! አትፍሩ። ለዘላለም በፍርሃት ውስጥ የኖራችሁበት ዘመን፣ ለዘላለም በፍርሃት ባርነት ቀንበር ውስጥ የተያዛችሁበት የታሰራችሁበት ዘመን የሚያበቃበት ጊዜ ደርሷል። አሜን። ኢየሱስ ክርስቶስ ጌታ የደረሰ በፊትነት 2:14 እሺ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸው ዲያብሎስን ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይኖሩ። ኢየሱስ ጌታን እዛ ያዝልኝ። ክብር ለጌታ ለኢየሱስ ይሁን። እስቲ ደግመን ብያችን በሕይወታቸው ሁሉ የሚለው በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክብር ለኢየሱስ ይሁን። በስጋና በደም እንዲሁ ኢንካርኔሽን ነው። ይሄ ኢንካርኔሽን የሚባለው ነገር አምላክ ስጋ ለብሰው ወደ ምድር የመምጣቱን ነገር ማለት ነው። መለኮት ስጋን ተዋህዶ መለኮት ሰው ነው። ኢየሱስ ክርስቶስ ጌታ። ክብር ለጌታ ለኢየሱስ ይሁን። ወደ መሬት የወረደበት ነገር ወደ ምድር የወረደበት ጉዳይ ነው። እንዲሁ በስጋና በደም ተካፈለ። እዚህ መልአኩ ገብርኤል ያበሰረበት የምስራች ማለት ነው። ተወልዶላችኋል በዳዊት ከተማ ማን? መድኃኒት እርሱም ጌታና ማን የሆነው ክርስቶስ የሆነው ኢየሱስ ክርስቶስ አትፍሩ፣ ተወልዶላችኋል።
በፍርሃት ውስጥ ለዘላለም አያችሁ። እዛ ቦታ ዕብራውያን 2:14 ላይ ቅድም በተነበበው ቦታ ላይ ሰዎች ለዘመናት በሆነ ፍርሃት ውስጥ ነበሩ። ለዘመናት በሆነ ቀንበር ውስጥ ነበሩ ማለት ነው። ያም የሞት ፍርሃት፣ ያም የጥፋት ፍርሃት፣ ያም የሲኦል ፍርሃት። እዛ ፍርሃት ውስጥ ለዘመናት የነበሩ ሰዎችን ነፃ ለማውጣት ክርስቶስ ኢየሱስ ሰው ነው ወደ ምድር መጣ። ኢየሱስ ጌታ ነው። እኔም ያኔ በዛ ዓለም ውስጥ ነበርኩኝ። ይህ ስጋና ደም ተካፍሎ ሰው ሆኖ የመጣው አምላክ ነፃ አውጥቶኛል የሚል አሜን። ኢየሱስ ጌታ። ክብር ለጌታ ለኢየሱስ ይሁን።